እናቴ መጥቻለሁ። የኔ ልጅ የደከመት ትመስላለህ። ምሳል በላህ ማለት? አዎ። ሁል ጊዜ ይመስለኛል አባቴ እኔን አይወደኝም። እናቴ ለክልሉ እግር ኳስ መረጡኝ። ቀጣይ ገብቼ ልጫወት ነው። የኔ እግር ኳሱን ትተህ መጀመሪያ ትምህርት ላይና ገንዘብ ላይ ትኩረት አድርግ። አሁን ሕፃን ልጅ አይደለም። መች ለእኔ ትኩረት ሰጥተህ የምታውቀውን ነው። መቼስ ለቤተሰብህ ጊዜ ሰጥተህ የምታውቀውን ነው ልጄ። ልጄ ለምንድን ነው እንደዚህ የምትሆነው? ምንም ቢሆን እኮ አባትህ ነው። አባትህ ነው። እስቲ ንገሪኝ፣ ለአንቺም ሆነ ለእኔ የትኛውን ጊዜ ሲሰጥ አይተሽው ነው? ሁልጊዜ ትንሽ ችግር ሲፈጠር መጮህ። እሱን ተይው እስኪ። እንደ አባት አንድ ቀን አቅፎኝ ያውቃል? ታውቂያለሽ፣ አንዳንዴ ብቻዬን ቁጭ ብዬ አስባለሁ፣ ለምንድን ነው የአባትነት ፍቅር የሌለው? ለምንስ ነው ልጁ በመሆን የማይወደኝ ብዬ አስባለሁ። አባትህ ይወድሃል። አዎ አባትህ በጣም ይወድሃል ልጄ። አንዳንድ ጊዜ ቆመ ብለህ አስብ። ምኑን? ገና ሳይነጋ ሁሉም ከእንቅልፉ ሳይነሳ ነው ወደ ስራ የሚወጣው። በስራ ራሱን ለኛ አስክሙ። ሁሉም ከተኛ በኋላ ነው ወደ ቤት የሚመጣው። በእጆቹ ተሸክሞ የሚመጣው ዕቃ ለኛ እንጂ ለራሱ አይደለም። በቁጥሮች መሃል መፍትሄ የሚያገኝ ይመስል ሁል ጊዜ ሂሳብ ይሰራል። ለምን ይመስላል አብዛኛዎቹ ሰዎች አባታቸውን ሲያቅፉ የማታየው? እናንተ የምትመለከቱት ዝምታውን እንጂ የተደበቁትን የደከሙ አይኖች፣ በጠቆሩ መጋረጃዎች የሚያደርጋቸው ወርቅ ተግባሮቹ ማለቂያ የሌለውን ፍቅርና መስዋዕትነት በጭራሽ አትመለከቱ። የእኔ ልጅ ማን ደህና ነህ ብሎ ጠይቆት ያውቃል? ልጄ ተናዶብህ ወይም ጠልቶ ሳይሆን የሚረዳው አጥቶ ግራ ገብቶት ጨንኮት ነው እንጂ። ጀግናው አባት ወደ ትዝታ ከመቀየሩ በፊት ሂድና ቀፈው። እዚች ዓለም ላይ ፋዘር እንደማቀፍ የሚጨንቀኝ ነገር የለም። ሁሉም ሰው ጋር ነው እባክህ። አራው ቮቲንግ ተጀምሯል። ሊንክ ባዮ ላይ ያለ ሊንክ ውስጥ የገባችሁ ስልካችሁን ቬሪፋይ በማድረግ ክሬቲቭ ኤዲቲንግ ኤንድ ኢፌክት በሚለው ስር 08 ላይ ታገኙታላችሁ። ካያም ቮት ማድረግ ትችላላችሁ። እናመሰግናለን።